50ኛው የአዲስ አበባ ደርቢ ጨዋታ በሄኖክ አበበ ፊሽካ ተጀምሯል። ቅዱስ ጊዮርጊስ የመጀመሪያ ድሉን አግኝቷል። ባህሩ ነጋሽ የቡድኑ አምበል በቀጥታ መግባት ከቻሉ አራት የኢትዮጵያ ቡና ተጫዋቾች መካከል ከኢትዮጵያ ውጪ የመጣው ተጫዋች እሱ ነው። ለመጨረስ ይፎካከራል። ከዚህ በላይ ደግሞ ዋንጫውን ቢያነሳ ደግሞ ለሱ በጣም አሰልጣኝነት ታሪኩ ትልቅ ደርቢ እንደነበር እናስታውሳለን። ሰዎች በተለይ የሚያድሩ ፍልሚያዎች አሉ። በመጨረሻው ጨዋታ አንዱን አሸንፎ በእልህ የሚመጡበት አጋጣሚ ያለ ጨዋታው ቅመም ነበር። አንጎቦር ወጣቶች ናቸው። የበለጠ ለማሸነፍ ፍላጎት ለማሊያቸው የመጫወት ፍላጎት ያላቸው ወጣቶችን ነው እያየን ያለን። ከኋላ የሚከተል ታሪክ የለም። ሰይድ ዲቫይን ኳስ አሻምተዋል። አማኑኤል ለመቆጣጠር ሞክሮ ዲቫይን ዋቹኩዋ ጥሩ ኳስ በግራ መስመር በኩል እየገፋ ይገኛል። ዲቫይን ፍጹም ቅጣት ምት ክልል ውስጥ አንድ ተጫዋች ታሏል። ዲቫይን ክፍተት ካገኘ ምን ሊያደርግ እንደሚችል በሚገባ ነው ያየነው። ሰይድ ጥሩ ድሪብል የማድረግ እርጋታ፣ ፓሶች ያሉት ተጫዋች፣ መግባባት፣ አብረው ረጅም ጊዜ ያልተጫወቱ ተጫዋቾች አይነት ስሜት ነው እያዩ ያሉት። ዳግማዊ መሻሻል ካልተሻሻሉ ጠንካራ የኢትዮጵያ ቡና ተከላካይ ክፍለ ግብ ጠባቂ ላይ ጎል ለማስቆጠር ጋሪ ተጫዋች ሆኗል። ወላመቶ ሄኖክ ማገዝ አለበት። ቀኑ እስካሁን አላገኘም። ሰይድ 28ኛው ደቂቃ የኢትዮጵያ ቡና የቅጣት ምት ዋቹኩዋ ሻማ አደገኛ ኳስ ወደ ጎልነት ተቀይሯል። ናይጄሪያዊ አማካይ በደርቢው ጨዋታ የመጀመሪያው ጎል አስቆጥሯል። ባልተጠበቀ ሁኔታ በቀጥታ የመታው ኳስ ዲቫይን ዋቹኩዎ አራተኛ የውድድር ዘመን ጎል። በዚህ ጨዋታ ላይ ጎል ለማስቆጠር ቅርብ የነበረው ቡድን ኢትዮጵያ ቡና የመጀመሪያውን ጎል አስቆጥሯል። ቆንጆ ቅጣት ምት ነው። ለማሻማት የተሻገረ ይመስላል። በቅዱስ ጊዮርጊስ ተከላካዮች መሃል ሳይድ ኮንፊዥን ያለ ይመስላል። በሚገባና አድቫንቴጅ ተጠቅሞ ለደጋፊዎች ደስታ ሰጥቷል። ዋቹኩዋ በደርቢ ጎል ማስቆጠር ስሜቱ ምን እንደሆነ በሚገባ ያወቀ ይመስላል። ጎል ካስቆጠረ በኋላ የዲቫይን ዋቹኩዋን ደስታ ተመልከት። ኳሱ ቀጥታ ተሻማ። አንድም ተጫዋች ኳሱ መንካት አማኑኤል ነበር። ኳሱ ለመንካት ስትሬች አድርጎ የነበረው አልነካውም። የአማኑኤል እግሩ መሰንዘር ባህሩን ይበልጥ ያዘናጋው ይመስለኛል። ሰይድ ኳሱ በቀላሉ ወደ ጎልነት የተቆጠረው ኳሱ ከርል አድርጓል፣ ነጥሯል። ለግብ ጠባቂው አስቸጋሪ ነው። የጋና ብሔራዊ ቡድን ሶስተኛ ግብ ጠባቂ ነበር። አሳንቲ ኮቶኮ የተጫወተ ዳናልድ ኢብራሂም ኳሷን በቀላሉ መያዝ ችሏል። ጋይ አጫጭር ቅብብሎች በኢትዮጵያ ቡና በሁሉም አይነት ውድድሮች ላይ ተስተናግዷል። ኮንኮኒ ሀፊዝ አሸናፊ ጌታቸው ከጀርባው ኮንኮኒ ያለ ጫና ፈጥሮ ነው የመጣው። ኳሱን ቶሎ ክሊር ማድረግ አልቻለም። በጣም ተዘናግቷል። ደንብ ለተከላካዩ ከቨር ይሰጣል። ጥሩ ኳስ ሄኖክ አሻማ በፍቃዱ ከሚኪያስ ጋር 1-2 ዲቫይን መታ። የመጀመሪያው 45 ደቂቃ የእሱ ሙከራዎች ናቸው። ለዛ በደንብ ዲዘርቭ አደርጋለሁ የሚል ጥሩ እንቅስቃሴ ነው ያደርጋል። ጥሩ ኳስ ነበር። ባሩ በእንደዚህ አይነት አጋጣሚዎች በተደጋጋሚ ኳሶችን እየመለሰ ነው። በደንብ ስዊፕ ኳሱ ሻምቷል። ጥሩ ኳስ ዳግማዊ ተቆጣጠረ። ራምኬል የአየር ላይ መቀስ ምት ሙከራ የጎሉ መቆጠር። የጨዋታ ክፍለ ጊዜ በ50ኛው ኢትዮጵያ ቡናና ቅዱስ ጊዮርጊስ የኢትዮጵያ ፕሪሚየር ሊግ ደርቢ